ጊዜ ዳኛ ነው የሚለው አባባል በሕይወት ውስጥ ካሉ እውነቶች ሁሉ እጅግ ጥልቅና የማይታበል እውነት ነው። ጊዜ ምንም ሳያዳላና ሳይሸሽግ ሁሉንም ነገር በራሱ ሂደት ውስጥ ገልጦ ያሳያል። ዛሬ የተሸፋፈኑ ወይም ግራ ያጋቡ ነገሮች በጊዜ ሂደት ውስጥ ግልጽ ይሆናሉ። ጊዜ ውሸትን ከእውነት፣ አስመሳይን ከእውነተኛ የሚለይበት የራሱ ምስጢራዊ መንገድ አለው። ዛሬ ለምን ብለን የምንጠይቃቸው ብዙ ነገሮች ከቆይታ በኋላ ለካ ለዚህ ኖሯል ወደሚል ግንዛቤ ይሸጋገራሉ። ትዕግስት፣ ጥረትና በዝምታ የሚሰሩ ሥራዎች ውጤታቸው የሚታየው በጊዜ ሂደት ነው። ጊዜ ለዓለም አያዳላም፣ የዘራነውን እንድናጭድ ያደርገናል። እንደ ዳኛ ብቻ ሳይሆን ጊዜ እንደ ሐኪምም ይታያል። የዛሬው ሕመም ወይም ግራ መገባበት በጊዜ ሂደት የቀለለና ትርጉም እየሰጠ ይሄዳል። በዝምታ ውስጥ ሆነህ ጊዜ ዳኛ ነው ብለህ ስታስብ በእጅህ ያለው ትልቁ መሳሪያ ትዕግስት መሆኑን ትረዳዋለህ። ነገሮች በራሳቸው ጊዜ ቦታቸውን እስኪይዙ ድረስ መረጋጋት ከሁሉ በላይ ጥበብ ነው።